ኦኬ ለአንድ ሰው ስለ ኢትዮጵያ ፖለቲክስ ከዚህ በኋላ ምንም አይነት ኮሜንት አላረግም ምናምን ብዬ ነበር። ማይ ቪው የኔ ፖይንት ምንድን ነው? መንግስት አውራ አይደለም ማለት የሚናገረውን ሁሉ እየወሰደ የሚያስር እና ኮንስትራክቲቭ የሆነ ትችት ይፈልጋል ብዬ ነው የማምነው። ፕላስ መንግስት ባክግራውንዴን ያውቃል፣ ስልኮቼን ያውቃል፣ ምንም አይነት ፖለቲካል ኢንትረስት እና ኢንቴንሽን እንደሌለኝ ያውቃል ብዬ ስለማስብ ነው እዚህ ጋር ወይም ሙስና አለ እዚህ ጋር ምናምን አለ እያልኩኝ የምናገረው። ከዛ የቅርብ የምላቸው ሰዎች በጣም ሲጨናነቁ አየሁኝ። ማለት መንግስት አውራ አይደለም ግድ የላችሁም፣ እንዲያውም ሊከፍለኝ ይገባ ነበር ስለዚህ ስለምሰጠው አስተያየት። ማለት የመንግስትን ስራ በራሴ ሳንቲም እና በራሴ ጊዜ እየሰራሁለት ነው። ለምንድነው መንግስት ይሄንን የምጠላው ምናምን ብላችሁ አልገባቸው አለ። ኦኬ እሺ ምርጫው እስከሚያልቅ ድረስ ምናምን አገርስ ትንሽ እስከምትረጋጋ ተረብሿል እያልኩኝ አይደለም። ከዚህ በኋላ ምንም አይነት አስተያየት አልሰጥም ምናምን ብዬ ነበር። ትናንትና ግን ይሄንን ቪዲዮ ካየሁኝ በኋላ ዝም ማለት አልቻልኩም። ማለት ሰው እነዚህ ፕሮጀክቶች አሳክቶ እነዚህን ትላልቅ ስራዎች ሰርቶ ያለው ፊት እንደዚህ ከሆነ ማለት የሆነ ፕሮብሌም አለ ማለት ነው። ልክ ክቡር ጠቅላይ ሚኒስቴሩ እንዳሉት ኮሪደር በጣም ትልቅ ፕሮጀክት፣ በጣም ከሚባለው በላይ ኢት ኢዝ አሜዚንግ ማለት አዎ ኮስሞቲክስ ፕሮጀክት ነው፣ ቁሳዊ ፕሮጀክት ነው። ኮስሞቲክ ብልጭ ልጭ የሚለው አትውሰዱት። ኮስሞቲክስ ቁሳዊ ፕሮጀክት ነው፣ በጣም አስፈላጊ ነው። ተሰርቷል ማለት ህዝብ ዋጋ ከፍሏል። ህዝብ ማለት የተፈናቀሉትን አይደለም የምላችሁ፣ እኛ ዋጋ ከፍለናል። ኑሮ ተወዶብናል ማለት በጣም ሞራሊ እንትን ሆነናል። ብዙ ነገሮች አሉ፣ በጣም ብዙ የከፈልናቸው ዋጋዎች አሉ። ነዋሪዎቹ ዋጋ ከፍለዋል። ክቡር ጠቅላይ ሚኒስቴሩ እንደሚሉት አይመስለኝም። ጠጋ ተብሎ ቢመረመር ብዙ የተጎዱ ሰዎች አሉ፣ ኢንፋክት የተጠቀሙም ሰዎች አሉ። አዘሴም ታይም መንግስትም ዋጋ ከፍሏል። ማለት እንደዚህ አይነት ፕሮጀክት ለማሳካት ሪሊ ወርክ ኮሊግ መሆን አለብህ፣ ተግተህ መስራት አለብህ። ዝም ብሎ አይሳካም። ማለት አብይን ስለምትጠላው አብይን ስለምትወደው ይሄ ፕሮጀክት ሊያንስና ሊተልቅ አይችልም። ፕሮጀክቱ በራሱ ትልቅ ነው እና ብዙ ዋጋ ከፍሏል። እና የክቡር ጠቅላይ ሚኒስቴሩን ኢንተርቪው ሳይ 3 አካሎች አሉ። አንደኛ ክቡር ጠቅላይ ሚኒስቴሩ ናቸው እና የእሳቸው ክሩ በቃ ይሰራል ይሰራል ይሰራል። አላማው ምንድን ነው? በስራ ሰውን ማሳመን ነው። ነገር ግን ከእሳቸው በታች 2 የፖለቲካ ግሩፖች አሉ፣ እርስ በርሳቸው የሚጠፋፉ ሚቹዋል ኤክስክሉሲቭ የሚባሉ። ይህም የብልጽግና አማራና የብልጽግና ኦሮሞ ናቸው። የብልጽግና አማራና የብልጽግና ኦሮሞ ደግሞ የአማራ ፖለቲከኞች እና የኦሮሞ ፖለቲከኞች አሉ፣ ከብልጽግና ውጭ ያሉ ማለት ነው። እና የሚፈለፈሉት የሚዳብሩት የሚጎለብቱት የት ነው? ብልጽግና ውስጥ ነው። በጣም በጣም ስራ ላይ ክቡር ጠቅላይ ሚኒስቴሩን ባደንቀውም ፖለቲካል ጂኒየስ አይደለም። ፖለቲካል ጂኒየስ አይደለም ማለት በእኔ ግምገማ ነው። ኢቭን አካባቢው ስለሚሰራው ነገር ግድ ያለው አይመስለኝም። ዋት ማተር ሞስት ሰርቫይቭ ማድረግ ነው፣ ፖለቲካውን ማቆየት ነው። ከዛ በኋላ አካባቢ ያሉት ሰዎች ሴራ ሴራ የሚሏት ነገር አለች፣ ይቺ የሞኝ ጨዋታ። ጠቅላይ ሚኒስቴሩና ህዝቡ እንዳይግባባ እነዚህ 2 አካሎች አጥቂውና ተጠቂው ማለት ነው። ይሄ የኦሮሞ ፖለቲከኛ ነኝ የሚለው የኦሮሞ ብልጽግና በቃ በጣም ተረኝነት ምናምን ይሰማዋል። ከዛ በኋላ የአማራ ብልጽግና አለ ደግሞ በጣም ተጠቂነት ይሰማዋል። አጥቂና ተጠቂ ናቸው። በእነሱ ምልልስ ህዝቡ ኮምፕሊትሊ ኮንፊውዝድ፣ የሰነቀውን ተስፋ
የነበረው ምናምን እንዲጥል ተደርጎ ይህንን ማስተካከል አልቻሉም ጠቅላይ ሚኒስቴሩ። እኔ በጠቅላይ ሚኒስቴሩ ሌቭል አላስብም፣ የእሳቸውን 1/10 አላስብም። ግን በእርግጠኝነት ብሪጅ ያስፈልጋል። ከህዝብ ጋር ኮሚኒኬት ሳታረግ ከህዝብ ጋር ሳትግባባ ስራ ብትሰራ አይኖ ጄኔሬሽን ያመሰግንሃል፣ ይሄ ህዝብ ግን አይከተልህም። እኔ ይህንን አይነት ፕሮጀክት አሳክተ እንደዚህ አይነት ፊት ከዛ በኋላ ደወይ ማለት ጠቅላይ ሚኒስቴሩ ሲያወራ የነበረውን ነገር ምናምን ስታይ ታዝንለታለህ። በቃ ኮምፕሊትሊ ብሮክን የሆነ ኮሚኒኬሽን። እኔ በየቀበሌው የሚያጨበጭበው ምናምን የብልጽግና ተውት፣ አበል ተከፍሎት የሚያጨበጭብ ነው። ክቡር ጠቅላይ ሚኒስቴሩ የሚያውቀዋል፣ እኛም እናውቀዋለን። የሚሰበሰቡትም ሰዎች እንትን ይሉታል። ከሪል ህዝቡ ጋር መሬት ላይ ካለው ህዝብ ጋር ከድሃው ጋር ድሃው ዋጋ እየከፈልኩኝ ነው እያለ አይደለም፣ እየተካስኩኝ ነው እያለ አይደለም። ድሃው እያለ ያለው ምንድነው? በቃ አድቫንቴጅ እየተወሰደብኝ ነው፣ ከቀዬ እየተፈናቀልኩኝ ነው፣ ወደ ዳር እየተገፋኝ ነው ምናምን እያለ ነው። ክቡር ጠቅላይ ሚኒስቴሩ ደግሞ ሲያወሩ ሰምታችሁ ከሆነ ነው የሚገባውን ካሳ ከፍለናል፣ ይሄ ችግሮችም ካሉ እያየን እንከፍላለን፣ እናስተካክላለን ነው። አልተግባባንም። እዚህ መካከል ላይ ያለው ፎርስ፣ መካከል ላይ ያለው ኃይል በጣም አደገኛ ኃይል ነው። ይሄ የለዘዘ የኢህአዴግን ፖለቲካ የሚያስቀጥል ነው። ጨቋኝና ተጨቋኝ። ይሄ ጨቋኝ የተባለው ተጨቋኝ ሆኗል፣ ተጨቋኝ የተባለው ጨቋኝ ሆኗል። እና ይሄ ቪሽየስ ሰርክል ነው፣ የሚያስጠላ ነገር ነው። እና ሪሊ በጣም ነው ያዘንኩለት። ማለት አባይን ያህል አሳክተ ድግስ እኮ ነው ማዘጋጀት የነበረብህ፣ ከህዝብ ጋር ሰለብሬት ማድረግ ነበረብህ። ግን ስለሚተቹን ሰዎች ምናምን እናወራለን። እና በጣም ፊል አደረኩኝ። አይ ዶንት ኖ እንዴት እንደሆነ። ግን ክቡር ጠቅላይ ሚኒስቴሩ የኔን የመሀይሙን ምክር ከሰሙ ይህ ብሪጅ መሰራት አለበት። እዚህ መካከል ላይ ያለው የጨቋኝና ተጨቋኝ የብልጽግና አማራና የብልጽግና ኦሮሞን አት ኤኒ ኮስት ማጥፋት አለባቸው። ሪሊ ሰርቫይቭ። እቺ 5 ዓመት የብልጽግና ነች። ብልጽግና ማሸነፉ አይገርም። እቺ 5 ዓመት መሰራት ያለባት የአማራና የኦሮሞ ብልጽግና የመግደል ስራ ነው። ማለት ኤክስትሪም የሆነ ተረኝነትና ኤክስትሪም የሆነ ተጨቋኝነት ነው ያለው። ማለት የትኛው ፖለቲካ አማራን የሚደግፈው ከአማራ ብልጽግና ጀርባ ነው የሚፈለፈለው። ያንን እንትን አድርጎ ነው። የኦሮሞ ብልጽግና ጀርባ ነው የኦሮሞን ፖለቲካ የሚፈለፈለው። ለሁላችንም የሆነች ቤት፣ ለሁላችንም የሆነች ሀገር የሚሰራው ይህንን ተበዳይና በዳይ ትርክት መግደል ሲቻል ነው። አይ ዶንት ኖ ልል የፈለኩት ይግባችሁ አይግባችሁ አላውቅም። ጠቅላይ ሚኒስቴሩ ግን በመሃል በጣም ኢሞሽናል እየተጎዳ እንደሆነ ያለው፣ ይህ ደግሞ ትክክል አይደለም። ኮሬክቲቭ አክሽን ያስፈልጋል ብዬ አምናለሁ። እንግዲህ እንደምታዩት በጣም ብቃጠልም ሰውየው ላይ ያለኝ ተስፋ ሙሉ በሙሉ አልጠፋም።